ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም እግዚአብሔር ይመስገን። በዛሬ ቪዲዮ ከባለፈው ክፍል 6 ሰርተን ነበር። ከዛ ቀጥሎ ደግሞ አንድ የአማርኛ ቁጥሮች የሚሉ ሰርተን ነበር። ከአማርኛ ቁጥሮች በፊት ያለው ክፍል 6፣ ይሄ ደግሞ ከዛ ቀጥሎ ማለት ነው። ክፍል 7 መጀመሪያ ላይ የቃላት ፍች ይላል። የቃላት ፍች እንሰራለን። የተወሰኑ አረፍተ ነገር እናነባለን። ከዛ ተቃራኒና ተመሳሳይ ፍችም አለ። እስከ መጨረሻው ድረስ ተከታተሉኝ። የቃላት ፍች ላይ የመጀመሪያው የቃላት ፍች ለተለመዱ ቃላት ፍች መስጠት ይልና ምሳሌ ነው። ይሄ አሁን እኔ የተሰራ ነው ይሄ። ከዛ ቀጥሎ ደግሞ የሚሰራ ይኖራል ማለት ነው። ስለዚህ የመጀመሪያው ምን ይላል? ብልህ ይላል። ብልህ ሲባል ምን ማለት ነው? ብልጥ ማለት ነው። ብልጥ። ከዛ ሁለተኛ ላይ ደግሞ የሚገኘው ምን ይላል? ሁለተኛ ነጠቀ ማለት የሆነ ሰው ነጠቀ ካለን ምን እያልን ነው? ቀማ፣ ወሰደ፣ እንደዚህ ማለት ነው። ነጠቀ ማለት ቀማ፣ ወሰደ። እሺ ከዛ ክፉ ይላል። ክፉ ማለት ደግሞ መጥፎ ይሆናል። ክፉ ለሚለው መጥፎ። ከዛ መላ ዘዴ፣ መላ ከሆነ ግን ሌላ ይሆናል። መላ ለሚለው ዘዴ ይሆናል ማለት ነው። አምስተኛ ላይ የሚገኘው ፈጸመ ይላል። ፈጸመ ማለት ጨረሰ፣ ተመሳሳይ ነው። ጨረሰ ማለት ነው። ከዛ ቀየረ ለሚለው ተመሳሳዩ ለወጠ ይሆናል ማለት ነው። ከዛ ሰባተኛ ላይ የሚገኘው ቀጠነ ይላል። ቀጠነ ለሚለው ከሳ የሚለው ተመሳሳዩ ይሆናል ማለት ነው። እሺ ለኛው የተሰራ ምሳሌ ነው። ይህ ደግሞ እናንተ የምትሰሩት ነው ማለት ነው። 1 እስከ 5። እሺ ይሄ ልስራው። ለምሳሌ ረታ ይላል። የሆነ ሰው ረታ ከተባለ በክርክር ሊሆን ይችላል፣ በሆነ ነገር አሸነፈ ማለት ነው። ረታ ማለት አሸነፈ። ስለዚህ ረታ ማለት አሸነፈ። ከዛ ምን ይላል? ለገሰ ይላል። ለገሰ ለሚለው ሰጠ ይሆናል። ለገሰ ማለት ሰጠ ማለት ነው። እሺ ስለዚህ 3 እስከ 5 እናንተ ትሰራላችሁ። ሸፈነ ማለት ምንድን ነው? ሸፈነ ተመሳሳይ ቃል ፈልጉለት እስኪ። ትርጉሙ አይጠፋችሁም፣ ግን ለሱ ተመሳሳይ ቃል አንዳንዴ ሊያቅት ይችላል እና እሱን ፈልጉ እስኪ። ከዛ ደግሞ ቀረበ ይላል። ቀረበ ተመሳሳይ ትርጉም ፈልጉ። ከዛ ተመኘ የዚህንም የቻላችሁትን ያህል ለመፈለግ ሞክሩ። ከዛ ቃሉን ደግሞ ደጋግማችሁ አንብቡ ማለት ነው። እሺ እዚህ ጋር ደግሞ ምን ትላለች? ንባብ ይላል። መጀመሪያ ላይ ያው ንባብ ይላል። የሚከተሉትን ነገሮች ማለት አረፍተ ነገሮች ማለት ነው። ያው የመጽሐፍ ስለሆነ ጥንድ ሆና ይችላል፣ ግን ደጋግማችሁ አንብቡ ይላል። እሺ የመጀመሪያውን ቀስ ብዬ አነብላችኋለሁ። ከዛ እናንተ ትደግሙታላችሁ። ይኸው ፀሐይ በምዕራብ ትጠልቃለች። ፀሐይ በምዕራብ ትጠልቃለች ይላል። አያይዛችሁ ለማንበብ ስትሞክሩ ማለት ነው። ሁለተኛው ደግሞ ምን ይላል? ተክሎችን መንከባከብ አለብን። በአንድ ላይ ተክሎችን መንከባከብ አለብን። አጠር ያሉ አረፍተ ነገሮች ይሆናሉ ማለት ነው። እሺ ከዛ ተረት መስማት እወዳለሁ። በአንድ ላይ ተረት መስማት እወዳለሁ። እሺ ጊዜዬን በአግባቡ
እጠቀማለሁ። በአንድ ላይ ምን ይሆናል? ጊዜም በአግባቡ እጠቀማለሁ። እንደዚህ አይነት እያረጋችሁ ማንበብ ከተለማመዳችሁ እየቀለለላችሁ ይሄዳል። መጀመሪያ ፊደሎችን እየቆጠራችሁ ከዛ በአንድ ላይ እያጣመራችሁ ሲሆን ቀላል ይሆናል ማለት ነው። እሺ አሁን ደግሞ ሌላ ምንባብ አለ። ይሄኛውን ላሳልፈውና እነዚህ ላንብብ። እንዲሁም ከዚህ ጋር ልተውላችሁና እናንተ በማንበብ ትለማመዱ ጥሩ ነው። መምህራችን ተረት ነገረችን። እንደዚህ አቡሽ ጎበዝ ተማሪ ነው። ውሃ ለጤናችን ጠቃሚ ነው። እነዚህን እናንተ በማንበብ ተለማመዱ። ወደ ቀጣዩ ልወስዳችሁ። ይህ ጽህፈት ይላል። እናንተ የጻፋችሁ እንድትለማመዱ ነው ጽህፈት ብሎ ያመጣ። ቃላት ምስረታ በዚህ ትለማመዳላችሁ። ምን ይላል? የመጨረሻ ድምጻቸው ተመሳሳይ የሆኑ ቃላትን መመስረት ይልና ምሳሌ ይላል። በጨ ማለት ነው። ጨን መጨረሻ ላይ በማምጣት ቃላት መስርቱ ይላል። ጨን መጨረሻ ላይ በማምጣት ቃላት መስርቱ። ይሄን እዩት። ጨናት መጨረሻ ላይ የምትሆነው ምን ይላል? ይሄ ተፈጨ፣ ተፈጨ ይላል። ቀጥሎ ደግሞ ተጋጨ፣ ተጋጨ። ሶስተኛው ተቀጨ፣ ተቀጨ። አራተኛው ተነጨ። ስለዚህ ጨን መጨረሻዊ በማድረግ እንደዚህ ተሰራ ማለት ነው። ጨን መጨረሻ በማድረግ ለእናንተ መለማመጃ ደግሞ እንደዚህ ብሎ መጣ ማለት ነው። ምን ይላል? ከዚህኛው ጨ በቃል መነሻ፣ በቃሉ መነሻ። ከዚህኛው ደግሞ ጨን በቃሉ መጨረሻ። ስለዚህ በቃሉ መነሻ ሁለት እሰራላችኋለሁ፣ በቃሉ መጨረሻ ሁለት እሰራላችኋለሁ። እናንተ ደግሞ በዛ መሰረት ለመለማመድ ትሞክራላችሁ ማለት ነው። እሺ ለምሳሌ በቃሉ መነሻ ጨን መነሻ ስናደርግ ልስራላችሁ። ጨ ለማ ቅታ ጨለማ። እንደዚህ ጻፍኩ ጨለማ። ይሄ መነሻ ሆነ ማለት ነው። ጨ መነሻ ሆኗል። እሺ ከዛ ደግሞ ምን ልጻፍ? ጨ መረ ጨመረ። ይኸው ሁለት ሰራውላችሁ። ጨለማ ጨመረ። መነሻ መነሻ ላይ በማድረግ ብቻ ማለት ነው። መነሻ መነሻ ላይ በማድረግ ሌላም መጨመር ትችላላችሁ። ጨመረ፣ ጨለማ፣ ጨለጠ፣ ጨለጠ። እንደዚህ አይነት እናንተ ፈልጉ። ጨ መጀመሪያ የሆነ እሺ። በዚህኛው በኩል ደግሞ ስንሄድ ጨን መጨረሻ አድርጉ። ጨን መጨረሻ አድርጋችሁ ማለት ነው። እሺ ምን አልኩኝ እኔ? አንደኛ ልበልና ተበሳጨ፣ ተበሳጨ። ያው አንድ ሌላ ደግሞ ምን ልበል? ተቆጨ፣ ተቆጨ። ያው እንደዚህ ሰራው ተቆጨ። ልክ እንደዚህ ደግሞ እናንተ እንዲሁ ዝም ብላችሁ በንግግር ላይ የምታውቋቸውን ቃላት እየፈለጋችሁ በጨ መጨረሻና በጨ መጀመሪያ የሚጀምር ቃላት መስርቱ። አሁን እንደሰራሁት አይነት ማለት ነው። እሺ ከዚህ ጋር ደግሞ ምን ይላል? ትዕዛዝ ይላል። ይኸው ትዕዛዝ ይልና የሚከተሉትን ቃላት ከተቃራኒ ፍቻቸው ጋር በማዛመድ መልሱ ይላል። ተቃራኒ ፍቻቸው ጋር ነው የምታዛምዱ ማለት ነው። እሺ ምሳሌ አሁን ተሰርቷል። ጎዳ ይላል። ጎዳ ማለት የምንፈልገው ተቃራኒ ነው። ጎዳ ግን ያው ከዚህ ተቃራኒ ጠቀመ ነው። የጠቀመ ተቃራኒ ጎዳ። የሆነ ሰው ጉዳት ሲያደርስ ጎዳ ይባላል። በተቃራኒ ደግሞ ሲጠቅም ጠቀመ። እኒህ ተቃራኒ ይባላሉ ማለት ነው። እሺ ከዛ ብልህ ይላል። ብልህ ብልህ ተመሳሳዩ ታታሪ ማለት ነው። ብልህ ከዛኛው አይታችሁታል። ስለዚህ ምን ይሆናል? ብልህ ለሚለው ይህ ይሆናል ማለት ነው። ብልህ ሞኝ ይሆናል ማለት ነው። ብልህ ሞኝ። ሌሊት ለሚለው ፈልጉ እስኪ። ሌሊት ለሚለው ከዚህ ፈልጉ። ይኸው ሌሊት የሚለው ከዚህ ስትፈልጉለት ምን ይሆናል?
ሌሊት ለሚለው ቀን ይሆናል ማለት ነው። ሌሊት ለሚለው ቀን ይሆናል። እሺ ከዚህ ጋር ደግሞ ለስላሳ ሚላለ ለስላሳ ለሚለው ምን ይሆናል? ሸካራ ሚላለ ለስላሳ ለሚለው ሸካራ ተቃራኒ ስለሆነ ማለት ነው። እሺ ተመለከተ ለሚለው ምን ይሆናል? እንኳን ተመሳሳይ ነው ያደረገው። ተመለከተ ለሚለው አየ ሌላ እንትን ስለሌለ ነው። ግን ተመለከተ ለሚለው አየ ተመሳሳዩ ነው ተቃራኒው ሳይሆን ማለት ነው። እሺ እንደዚህ አይነት እንትኖችን ተለማመዱ። ከዛ አንዲት አጠር ያለች ንባብ አለች። ረጅም ነው በርግጥ። ይህን ንባብ እንደዚህ አስቁማችሁ እናንተ በማንበብ ተለማመዱ። ይኸው እንደዚህ ከዚህ ጋር ቪዲዮውን ታስቆሙትና 2-3 ደጋግማችሁ አንብቡት። እኔ ፈጣን እያልኩ እያነበብኩላችሁ ልሂድ። እናንተ ከሰማችሁት በኋላ ደግሞ ታነቡታላችሁ። ምን ይላል ርዕሱ? ብልጧ ጦጢት ይላል። ብልጧ ጦጢት። አንብባችሁ ሀሳቡን መረዳት መቻል አለባችሁ። ከዛ በኋላ ቪዲዮውን ካጠፋችሁ በኋላ ለማስታወስ ለመሞከር ማለት ነው። እሺ ምን ይላል? በድሮ ጊዜ ጦጣና ጅብ በአንድ ጫካ ውስጥ ይኖሩ ነበር። ያስከስ በድሮ ጊዜ ጦጣና ጅብ በአንድ ጫካ ውስጥ ይኖሩ ነበር ይላል። ከዛ ጅቡ ጦጣን ለመብላት አሰበ። ጦጣንም ጠራት። አሞኛል ጠይቂኝ አላት። ጦጣም ለመጠየቅ ሄደች። ራቅ ብላ ተሻለህ አያጅቦ አለችው። እረ አሞኛል ገብተሽ ጠይቂኝ አላት። ጦጢትም በሩ ላይ ቆማ ስታወራው ቆየች። ጅቡ ለመብላት አንጠራራኝ ብሎ ዘሎ ሊይዛት ሲል ጦጢትም ሰው ጠራኝ ብላ ዘላ ዛፍ ላይ ወጣች ይላል። ይህ ያነበብኩትን እናንተ ደግሞ ደግማችሁ ቢያንስ 2 ጊዜ 3 ጊዜ አንብቡት። የማንበብ ክህሎታችሁን ያዳብርላችኋል። እሺ ወደ መጨረሻው ደርሰናል። ይህ ጽህፈት ይላል። ከሳጥኑ እየመረጥን አረፍተ ነገር መመስረት ማለት ነው። ይሄው ከዚህ ጋር ምንጽፍበት ቦታ አለ። ስለዚህ እናዛምድ። ያዛመደው ሶስና ከዛ ተረት ይልና ተረት ካለ በኋላ አዳመጠች። ሌላ ምንም አይነት እንትን ስለማይኖረው ተረት ተረተ ለወንድ ነው፣ አዳመጠች ይሆናል ማለት ነው። እሺ ከዛ ጳውሎስ ተረት ተረተ ይሆናል። ተረተ አዳመጠች አይሆንም፣ ለወንድ ነው አዳመጠች። ከዚህ ጳውሎስ የወንድ ስም ስለሆነ ተረት ሰማም ይሆናል። ተረት ተናገረም ይሆናል። ይሄው እዚህ ጋር ሰማ ተናገረ። አነበበች ለሴት ነው፣ ጻፈች ለሴት ነው። ስለዚህ ይህን አንቀጹን በዛው እየለያችሁ እንድትሄዱ ነው። መርየም ተረት ተረተ አይሆንም፣ አዳመጠች ማለት ይቻላል። አነበበች ይሆናል፣ ጻፈችም ይሆናል። ሄኖክ ተረት ይልና ተረት ተረተ ይሆናል። ሄኖክ ተረት ተናገረ ይሆናል። እንደዚህ አይነት አህመድ ተረት ተረተ ይሆናል። አህመድ ተረት ሰማ ይሆናል። አህመድ ተረት ተናገረ ይሆናል። ሀዊ ተረት ጻፈች ይሆናል። ሀዊ ተረት አነበበች ይሆናል። ሀዊ ተረት አዳመጠች ይሆናል ማለት ነው። እንደዚህ ያደርጋችሁ። ይህ ግን እኔ በቀስት ነው ያሳየዋችሁ። እናንተ የቱ ጋር ትጽፉታላችሁ? በደፍተራችሁ እዚህ ቦታ ተተሰጣችሁ ጋር እዚህ ጋር 5 አለ። 5ቱም ቦታ ላይ አረፍተ ነገር ሰራችሁ ማለት ነው። እሺ ይህች የመጨረሻ ናት። ይህችን አድምጡና እናንተም ደጋግማችሁ አንቧት። አጭር ናቸው አረፍተ ነገሮቹ፣ በጣም ይጠቅሟቸዋል። ለጀማሪ በተለይ በደንብ ይጠቅማሉ። እሺ መጀመሪያ ላይ ምን ይላል? ሀና ጎበዝ ተማሪ ናት። ሀና ጎበዝ ተማሪ ናት። አንድ አረፍተ ነገር። ከውሰር ቤተሰቧን በስራ ታግዛለች። ኮኬት በህብረት መስራት ትወዳለች። አሊ ታሪክ ማንበብ ይወዳል። ስለዚህ እነዚህ አሁን ያነበብኳቸውን እኔ እናንተ ደጋግማችሁ አንብባችሁ ሌላ ጊዜ በድጋሚ ስታዩት በጣም ቀላል ይሆናል ማለት ነው። ፊደሎችንም ለመለየት አረፍተ ነገርም ለማንበብ በደንብ ይጠቅማችኋል ማለት ነው።
ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን አትርሱ። በኦንላይን እንማራለን ወይም መማር እንፈልጋለን ከዚህም በተጨማሪ የምትሉ ከስር በማስቀምጥላችሁ ስልክ ቁጥር እየደወላችሁ መማር ትችላላችሁ። መልካም ጊዜን ተመኘውላችሁ። ሰላም